ዛሬ ይዘንላችሁ መጣ ነው እንግዲህ ሙሉ የመኝታ ቤት እቃዎችን ነው። እዚህ ጋር የጫማ መደርደሪያ አለ። ይሄኛው ሜትር ከ50 አልጋ በሌዘር የተሰራ አልጋ ነው። እዛ ጋር ደግሞ ውብ የሆነች ድሬሲንግ ቴብል አብረዋለች። እንግዲህ እነዚህ ስራዎቻችንን ወዴት ነው የምታደርሱ ብላችሁ ከጠየቃችሁን ወደ አዲስ አበባ ነው ማለት ነው። ከእስከዛሬ ለየት አድርገን የሰራናት ምን አዲስ ነገር አላት የምትሉ ከሆነ ይሄኛው ተንቀሳቃሽ ነው። ወደ ውስጥም ወደ ውጭ ይወጣል። እንደ ቤታችሁ ስፋት ልክ ስትፈልጉ ወደዚህ ታሳፉታላችሁ። ቤታችሁ ጠባብ ከሆነ ደግሞ ወደ ውስጥ ታስገቡታላችሁ ማለት ነው እና ቦታ ቆጣቢ ናት። ለማንኛውም ለትናንሽ ቤቶችም ትሆናለች፣ ለትልቅ ቤትም ትሆናለች ማለት ነው እና ቤታችሁን ውበት በጥፍ የምትጨምር ጽድት ያለች ድሬሲንግ ቴብል ናት። መስታወቷ ተለጣፊ ነው። እዚህ ላይ ቁጭ ብላችሁ መዋብ ታስችላችኋለች ማለት ነው። እዚህ ጋር ደግሞ የራሷ ወንበር አላት። ሌዘሩን በደረጃ አንድ ሌዘር የተሰራ ማች እንዲያደርግ ደግሞ እዚህ ጋር ደግሞ መሳቢያ አለ፣ ሰፋ ያለ በስላይደር የተሰራ። እዚህ ጋር ደግሞ 3 መሳቢያዎች አለ። ቀጣይ ደግሞ ከነሱ ጋር አንድ ላይ የተሰራውን ሜትር ከ50 አልጋ እስከዛሬ በብዙ አሳይተናችኋል። ይሄኛው ላይ የሚያደርገው እስከዛሬ በጨርቅ ነበር የምናሳያችሁ። ይሄኛው ግን በሌዘር ነው የተሰራው። በደረጃ አንድ ሌዘር ነው የተሰራው። የመጫጫር የመላላት ባህሪ የለውም። ጥራቱን በጠበቀ በደረጃ አንድ በውድ ሌዘር ነው የሰራ ነው። ቺፕ አለው፣ ብረት አለው፣ ሁሉ ነገር የተሟላለት ነው። እዚጋ ደግሞ ለየት ያሉ 2 አምፖሎች አሉት። በአጋጣሚ መብራት ስለሌለ ላይቱን እያበራን አላሳየናቸውም። እዛች ጋር ደግሞ የራሱ የሆነች ሶኬት እና ማብሪያ ማጥፊያ አለች ማለት ነው። ይሄም እንግዲህ ከአልጋችን ላይ መውረስ አይጠበቅባችሁ፣ ስልካችሁን ቻርጅ ማድረግ ያስችላችኋል። ላይትም ደግሞ የመኝታ ቤቱን መብራት ሳታበሩ የራሱ የመብራታችሁን ብቻ አብርታችሁ ማየት ትችላላችሁ ማለት ነው እና ይህን አልጋ ወደዳችሁት እስኪ ኮሜንት ላይ ጽፉልናላችሁ ማለት ነው። እዚህ ጋር ደግሞ 2 ስላይደር የተሰሩ 2 መሳቢያዎች አሉት። ሜትር ከ50 ብቻ አይደለም ያልጋ ወደ 2 ሜትር ከ30 አካባቢ ከነ ፍሬሞች ውስጥ ይጨምር እና በምታዙት ሜትር ከ50 ብቻ መሆኑ ሳይሆን ፍሬሞቹንም ኮሞዲኖቹንም አብሮ ይችልኛል እንደ መኝታ ቤት ይብላችሁ ቀደም ብላችሁ የቤታችሁ ስፋት ማገናዘብ ይኖርባችኋል እና እሱንም ከወዲሁ ላሳስባችሁ እወዳለሁ። ሲቀጥል እነዚህ ወጥ የተያያዙ አይደሉም። እዚህ ጋር አሁን ከፍ ዝቅ ያለ የቦታ አቀማመጥ ችግር ነው። እነዚህ ተንቀሳቃሽ ናቸው። በምታየው መልኩ እቺ ትነሳለች። ቤት ከገባ በኋላ እናተዋለን። ግን ለማንቀሳቀስ እናንተ ቤት በምታጸዱም ቤታችሁ በምታንቀሳቀሱ ሰዓት ምንም አይነት የተጨማሪ ሰው ሳይጠበቅባችሁ እያንዳንዳቸው ተገናጣጣይ ስለሆኑ ለመጫንም ከቦታ ቦታ ለማንቀሳቀስም ምንም አይነት አስቸጋሪ አይሆንባችሁም ማለት ነው። ይሄ አልጋ ይሄን ይመስላል። ማዘዝ ስትፈልጉ በውስጥ አነጋግሩ። ዛሬ ዋጋ አልነግራችሁም፣ ምክንያቱም ዋጋ በየቀኑ የተረጋጋ የሆነ ገበያ ስለሌለ ዋጋ መናገር ትንሽ ለኛ አስቸጋሪ እየሆነ ነው። አሁን የነገርኳችሁ ዋጋ ነገ በእጥፍ እየጨመረብን ስለሆነ የየዕለቱን ዋጋ በውስጥ በምጠይቁ ሰዓት እነግራችኋለሁ ማለት ነው። ስለዚህ ዋጋ ዛሬ አልነግራችሁም። በቀጣይ ደግሞ እዚህ ጋር ጫማ መደርደሪያ አለ። ወደ 42 ጫማ መያዝ የሚችል በጣም ሰፊ የሆነ መደርደሪያ ያለው። ከላይ ደግሞ ሰፋፊ ትላልቅ ቦትስ ጫማዎች ምናምን እንዲይዝላችሁ ከላይ ሰፋ አድርገነዋል። ሌሎቹ ደግሞ እንደምታዩት ጫማ እያደራረባችሁ ማስቀመጥ ትችላላችሁ። እነዚህ ደግሞ ክፍተቶች ለምን ሆኑ የምትሉ ከሆነ ያው ጫማ መታፈን የለበትም ሲቀመጥ። እንደዚህ አይነት ቬንቲሌሽኖች ያስፈልጉታልና እሱን ታሳቢ በማድረግ እንደዚህ ክፍት አድርገነዋል። ምንም አይነት ሽታ እንዳይፈጠር ውስጥ ላይ እና እንግዲህ በእጅጉ ውብ አድርገን የሰራናቸው የመኝታ ቤት እቃዎች ናቸው። እችኛዋ ሳሎኑም ላይ መቀመጥ ትችላለች። የትኛውን ቦታ ላይ ብታስቀምጧት ቤታችሁን ታሳምርላችኋለች። ከለሯ ደግሞ ነጭ መሆኗ ቆሻሻ ይይዝብኛል ብላችሁ ምንም አይነት ሀሳብ እንዳይገባችሁ እዚህ ላይ ከላይ የምንጠቀመው ሃርድነር አለ እንዳይጫጫር። ሲቀጥል ደግሞ ቆሻሻን ቢይዝ ወደ ነበረበት ወደ ነጭ ተመልሶ እንዲመጣ ያስችለዋል ማለት ነው። ነጭ በጎልድ ነው ያደረግነው 3 ማች እንዲሆኑ በሚል ማለት ነው እና ስፋቷ በምታዩት ልክ ነው። ሜትር ከ94 ብር ላይ ነው። አንድ ላይ እንግዲህ እነዚህን 3ቱንም በአንድ ላይ በምታዙ ሰዓት ደግሞ ዲስካውንት እናደርግላችኋለን እና ዛሬ ጉዞ ወደ አዲስ አበባ ነው የሚሆነው። በቀጣይም በተለያዩ ስራዎች አሉ። ይህን አልጋ በራሱ በጣውላ መሰራት ይችላል። በሌዘር በስፖንጅ በከፋይ ጨርቅ መሰራት ይችላል እና እናንተ እንደመርጫችሁና እንደ ተመቻችሁ ማዘዝ ትችላላችሁ እና ብዙ የተለያዩ ስራዎችን እናሳያችኋለን። ቻናላችን ደግሞ ተመቷል። ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስና እኛም ብዙ ስራዎች እንድናገኝበት ይህን የመሳሰሉ ስራዎች እየሰራን ያው ሰው ዜና ነው የሚፈልገውና እንደዚህ አይነት ነገሮች የሚሰራ ሰው አታበረታቱም። ስንታዘበናል እና ላይክ እያደረጋችሁ በደረሳችሁ ሰዓት ሼር እያደረጋችሁ ለብዙ ሰው ታደርሱልን እንጠይቃችኋለን።
እና ከ10 ስንት ይገባዋል ይህ ስራ? ላይክ እያደረጋችሁ ሀሳባችሁን አሳውቁን። ከክፍለ ሀገር እንዴት ወደ አዲስ አበባ ተደርሳላችሁ የሚል ጥያቄ እንደሚነሳባችሁ ግልጽ ነው። እሱም እንግዲህ እንደዚህ እንዲሆን ያስቻለው የስራችን ጥራት በሰዎች ዘንድ በእጅጉ መወደዳችን ነው ከዚህ ያደረሰንና እናንተ እንግዲህ ባላችሁበት ቦታ ሆናችሁ ብታዙ እንደዚህ ቅልጥ ፍክት አድርገን በማንኛውም ሀገር ምናደርስላችሁ ይሆናል።